አንድ ስሙኛ ይህንን ቪዲዮ አይተን እንመለስ እስቲ። ይህ በር ተዘግቶ ይኖራል እንጂ ማንም አይገባበትም የሚል ክፍል አለ እና ያንን ጥቅስ ምን ያደርጉልሃል? አትኮ የቄስ ተንኮል ጌታ ምስክሬ ነው። የቄስ ተንኮል እኮ አልቅ ተንኮለኛ እኮ ተንኮለኛ እና ምን እንዳሉ ታውቃለህ? ሲቀይሩት ይቺ በር ተዘግታ ትኖራለች እንጂ ማንም አይገባባትም ማለት እቺ ብሎ እኔ እኮ ባልስቅ እኮ ነው የሚገርመው ወገኖቼ። ለምንድን ነው እንዲያደርጉት ስትል ያ ጥቅስ ለማርያም በቃ ያለ ስም ልውውጥ ያለ ፍርድ ቤት ትእዛዝ ያንን የሚያክል ትንቢታዊ ቃል ለማርያም አስተላልፈው ጨርሷል። ይሄ ስለ ማርያም የተጻፈ ነው። ተዘግቶ ይኖራል የተባለው የማርያም ድንግልና ነው። ማንም አይገባበትም የተባለው እሱ ነው ብሎ ተብትቦታል። መጀመሪያ አላስኬዳለው። ስለዚህ ማርያም ሴት ስለሆነች በሩ በወንድ አንቀጽ ስለተጠራ እንዴት ያርገው? አልመጣ ሲለው እቺ በር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ጥበቃና ተራዳይነት የበቁ የቅዱሳን አባቶቻችን ጸሎትና ቡራኬ አይለየን። ሰላማችሁ ይብዛ። እንደምን አላችሁ? እንግዲህ በመጀመሪያ እንደተለመደው እባካችሁ ይህ ቪዲዮ ብዙ ሰው ጋር እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ በማድረግ ተባበሩልን። እሺ እንቀጥል። ሆዱ ዳቦ ጭንቅላቱ ባዶ የሆነ በርሜል ምን ሰምተነዋል? የራሱ የሆነ ትርጓሜ ሲሰጥ ሰምተነዋል። እንግዲህ ከዛ ቀደም ብለን ነገር ግን ትርጓሜው እንደዛ ነው ወይስ አይደለም እንዴት ነው የሚለውን ወደ መጽሐፍ ቅዱስ ገብተን በጥልቀት የምናይ ይሆናል። መጽሐፍ ቅዱስ በዚህ አጋጣሚ የምላችሁ ተበረዟል። መጽሐፍ ቅዱስ እንደተበረዘ በሚገባ ወደ እናንተ ይዤ እመጣለሁ። ነገር ግን አሁን በተጻፈው ልክ ሁለቱንም እያመዛዘንኩ እያሳያችሁ ሄዳለሁ። እንዲህ ይላል። በተበረዘው መጽሐፍ ቅዱስ ላይ የተጻፈውን ቃል ላነብላችሁ። ወደ ምስራቅም ወደሚመለከተው በስተውጪ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር ይላል። ምክንያቱም ከአማርኛው ግዕዙ ስለሚቀድም ወደ ግዕዙ ሄደን ማንበብ ግድ ይለናል። እንዲህ ይላል። ወመጠን ፊኖተ አንቀጽ ዘመቅደስ ጸናፊ ዘትነጽር ጽባ ወይቲ እጹ ይላል። ተዘግታም ነበር የሚል ትርጓሜ ይዞ ይመጣልናል ማለት ነው። እንቀጥል። ቁጥር 2 ላይ የተበረዘውን አማርኛ ላነብላችሁ ወይንም ደግሞ በሞባይልና በፕሮቴስታንቶች መጽሐፍ ቅዱስ ላይ የምታገኙት ቃል ይህ እኔ አንብቤ የማሰማችሁት ቃል ይሆናል ማለት ነው። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። ይዙ በትክክል የተተረጎመው አማርኛ ምን ይላል የሚለውን ገብተን ስናይ እንዲህ ይለናል። እግዚአብሔርም እንዲህ አለኝ፣ ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም። የመጀመሪያው አይገባበትም ብሏል። የእስራኤል አምላክ እግዚአብሔር ገብቶባታልና ይላል። ይሄ ትክክለኛው አማርኛ። ነገር ግን የተበረዘው አማርኛ ምን እያለን ነው ያለው? ገብቶበታልና ነው የሚለን። ስለዚህ ተዘግታ ትኖራለች ነው ትክክለኛው አማርኛ። ነገር ግን የተጻፈው ምንድነው? ተዘግቶ ይኖራል ነው እያለ ያለው። ምንድነው? ቁጥር 2 ላይ ያለው የግዕዙ ቃል እናንተም በትክክል ሰምታችሁ ዘመኑ የቴክኖሎጂ ዘመን እንደመሆኑ መጠን በየትኛው በተለያየ ቴክኖሎጂዎች ትርጓሜውን አስተርጉማችሁ እንድታዩ ነው የሚፈልገው። አሁን ግዕዙን ላነብላችሁ። እንዲህ ይላል። ወይቤለን እግዚአብሔር ዛቲ አንቀጽ እጽፋት ነብር ወይትትረሂው ወአልቦ ዘይበዊ እንተ ህየ እስመ እግዚአብሔር አምላክ እስራኤል ይበዊ ውስቴታ ወትነብር እጽታ ይላል። ምንድነው? ምን ማለት ነው? ይህ ቃል በቃል ግዕዙን እንተረጉመዋለን። ወይቤለን እግዚአብሔር ማለት እግዚአብሔርም አለኝ ወይንም ደግሞ እግዚአብሔርም እንዲህ አለኝ ማለቱ ነው። ዛቲ አንቀጽ አለ ግዕዙ። ዛቲ አንቀጽ ማለት በየትኛው ትርጓሜ ምንድነው? ይህች በር ወይ ደግሞ ይህች መግቢያ ማለት ነው።
የግዕዙ ትርጓሜ ምንድነው? ከዛ ቀጥሎ ያለን እጽታ ትነብር ይላል። እጽታ ትነብር ማለት ዝግ ትኖራለች ወይንም ደግሞ ተዘግታ ትኖራለች። እንቀጥል። ወኢቲ ትረህው ይላል፣ አትከፈትም ይላል። ወአልቦ ዘይበው እንተ ህየ ይላል፣ አንም አይገባባትም ወይንም ደግሞ በእርሷ ማንም አይገባም እያለ ነው ያለ ነው ማለት ነው። እስመ ይላል ቀጥሎ። እስመ ማለት ምክንያቱም ማለት ነው። ምክንያቱም ይልና ይቀጥላል። እግዚአብሔር አምላከ እስራኤል፣ የእስራኤል አምላክ እግዚአብሔር ይባይ ውስተታ ገፍቶባታልና ወይንም ደግሞ በእርሷ ገፍቷልና። ወትነብር እጽታ እና ዝግ ትኖራለች ወይንም ደግሞ ተዘግታ ትኖራለች ይለናል መጽሐፍ ቅዱሳችን። ታዲያ መጽሐፍ ቅዱሳችን በግዕዙ በትክክል የተጻፈውን አማርኛውን እየተረጎሙ ምን አሉ? ይቺ በር የሚለውን ይህ በር አሉ። የዚህ ትንቢት ትርጓሜ ፍጻሜው ለእመቤታችን አይሆንም ካላችሁ የትኛው ቤተ መቅደስ ነው እግዚአብሔር ብቻ ገፍቶ ተከታዮቹ አገልጋዮቹ ደቀ መዛሙርቱ ለጸሎት ያልገቡበት ቤተ መቅደስ የትኛው ቤተ መቅደስ ነው? ከብሉይ ኪዳን ጀምራችሁ እስከ ሐዲስ ኪዳን ድረስ እስቲ ጥቀሱልኝ። አንድም ቤተ መቅደስ አታመጡ። ምንድነው ይህ ነቢይ እያለ ያለው? መጀመሪያ ይሄ በዚህ ቦታ የሚመለከው እግዚአብሔር ብቻ ነው፣ ይህ ቤት የእግዚአብሔር ነው የሚባለው የሚጠራው እዚህ ቦታ የሚመለከው እግዚአብሔር ነው፣ ሌላ አይመለክም እያለ ከተናገረ በኋላ ነገር ግን የዚህ ትንቢት ምስጢራዊ ትርጉሙ ምንድነው? እግዚአብሔር አምላክ ገፍቶባታል ወደ ማህፀኗ። ከዛሳ እግዚአብሔር አምላክ ታምራዊ በሆነ መንገድ ከሷ ተወልዷልና ሌላ ማንም አልወለደችም። እግዚአብሔር ብቻውን ገፍቶባታል፣ ብቻውን ከማህፀኗ ወጥቷልና ሌላ አልገባባትም እያለ ለእመቤታችን ለቅድስት ድንግል ማርያም ይህንን ትንቢት በምስጢራዊ ተናግሯል። ምንድነው ይህ ባዶ ባርሜል ያለ ይህንን የመሰለ ይህንን ያክል ትንቢት ለእመቤታችን ሰጥተዋል አለ። በጣም ያሳዝናል። እንኳን የትንቢት የቃሉ ባለቤት መድኃኒታችን ኢየሱስ ክርስቶስ የእመቤታችን ሆኗል።